ሰሃኖችን ላምጣቸውና ከዛ መጀመር እንችላለን። እናቴን ልትተዋት ይገባል። ለምን ብዬ? ለሁሉም ነገር ትከፍልልኛለች። ለአንቺ ገዛውልሽን ነገሮች መክፈሌን እንዴት ነው የምታየው? አንተ አይጥ! ሁሉ ነገር ሰላም ነው አይደለም እማዬ? ከቤን ጋር ግንኙነትሽን ማቋረጥ አለብሽ። ግን ለምን? ምክንያቱም በተመሳሳይ ሰዓት ከኔም ጋር ጀምሮ ነበር። ማሬ፣ የሆነ ነገር ሆነሻል። ሁልጊዜ የምትቀልደው ነገር አላት። እማዬ፣ ቀይ ወይን እንደማልወድ ታውቂያለሽ። ግን ሌላ ነገር የለኝም። እባክሽ በፍጥነት ዕቃ ቤት ማየት ትችያለሽ? እሺ፣ ጥሩ። ይቅርታ ግን በዚህ ዙር አልተሳካልሽም። ለምን እንደምናድድ ታውቃለህ? ለምንድን ነው? ምክንያቱም አንተን ከማንም ጋር መጋራት አልፈልግም። ከ30 ደቂቃ በፊት ይቅርታ እማዬ። ሌሊ፣ እንዴት የሚያምር ቀሚስ ነው! ልክ እንደኔ አይነት እና የጆሮ ጌጦችሽም ከኔ ጋር ተመሳሳይ ናቸው እና የአንገት ጌጣችንም ይመሳሰላል። የጠበስኩት ወንድ ነው ሁሉንም የመረጠልኝ። አይሆንም፣ ለእኔም ጓደኛዬ ነው የመረጠልኝ። ቆይ ፎቶውን ላሳይሽ አንድ ጊዜ። ማሬ፣ ምን እንዳገኘው ተመልከች። ፍቅረኛ ይኸውልሽ። ቤንን ተዋወቂው እና ይቺ ልጄ ሊሊ ናት። ስለተዋወቁ ደስ ብሎኛል። እኔም ስለተዋወቁሽ ደስ ብሎኛል። ሊሊ የወንድ ጓደኛዋን ፎቶ ልታሳየኝ ነበር። አገኘሽው እንዴ? ውይ፣ በድንገት ሳላውቅ አጠፋሁት። ማሬ፣ ምንድን ነው ይሄ? በግልጽ የኔ ልክ አይደለም። ይገርማል። በትክክል ለእኔ የሚሆነኝ ይመስላል። ቤን፣ ምናልባት ለሌላ ፍቅረኛ የመረጥከው ይሆን እንዴ? ያስቃል። እንዴት ነው ያንን ልትመርጥ የቻልከው? ልክ ለልጄ እንደተሰራ አይነት እኮ ነው። በነገራችን ላይ የወንድ ጓደኛ ይሄ ነው ማሬ። እናቴንና ፍቅረኛዋን ተዋወቃቸው እባክህ። ትንሽ ተውን። በትክክል ስላወቁ ደስ ብሎኛል። ሀሪ ይባላለሁ። ቤን እባላለሁ። ሊሊ፣ ከጎበኘሽን ረጅም ጊዜ ሆኖሻል። ዛሬ ማታ ለራት ነይ እስኪ። ጥሩ ሀሳብ ነው። ቤን፣ ወይን ትገዛለህ? በትክክል ይገዛል። እንገናኛለን። ለራት ደግሞ ሌላ $100 ትከፍያለሽ። ለዛሬ ስራ አብቅቷል። ጥፋ ከዚህ። እሺ፣ ማሬ፣ ታውቂያለሽ፣ እኔ ለሁለታችሁም በቂ ነኝ። አትጨናነቂ። በእውነት። አዎ፣ እሺ። ስለዚህ እማዬ ስትወጣ ወደ መኝታ ቤት እንግባ። ትንሽ ደቂቃ ብቻ ስጠኝ ልዘገጃች። መጥቻለሁ ሊሊ። ታውቂያለሽ፣ ከእናትሽ ጋር የሆንኩት ለገንዘብ ብቻ ነው። ግን የአንቺ ወጣትነት ገላ ተወዳዳሪ የለውም። ስለዚህ የምትፈልገኝ ለገንዘብ ብቻ ነው ማሬ። አሁን አመንሽኝ እማዬ። የዚህን አይጥ ማንነት ስላሳየሽኝ አመሰግናለሁ። ሴቶች
ምናልባት ለሶስት መኖር እንችላለን። ውጣ ከዚህ። በቂ ነው።